ሁላችሁንም ሙዚቀኛ ላድርጋችሁ። ይህንንም ስላችሁ በጣም የሚደንቀው ነገር ምንም አይነት ኮስት ሳይኖርባችሁ ወይም ደግሞ ምንም አይነት ወጪ ሳታወጡ በነፃ ሁላችሁንም ሙዚቀኛ ላድርጋችሁ። ታዲያ የእናንተ መልስ አዎ ከሆነ ይህን ቪዲዮ ሙሉውን መመልከት ይኖርባችኋል ማለት ነው። በዚህ አጭር ቪዲዮ ግጥም ከመጻፍ አንስቶ በሰራችሁት ሙዚቃ አማካኝነት ኢንካም እንዴት ማግኘት እንደምትችሉ ሙሉ ለሙሉ በዚህ ቪዲዮ እንግዲህ ያሳያችኋለሁ። እናንተም ታዲያ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ታዲያ ወደ ፕሮሰሱ ከመሄድ በፊት ለራሴ የሰራኋቸውን ሁለት የአማርኛና የእንግሊዘኛ ሙዚቃዎችን ሃይላይት ላስደምጣችሁና ወደ ፕሮሰሱ እንሄዳለን። የመጀመሪያውም እንግዲህ እንግሊዘኛው ሙዚቃ ነው። ተጋበዙልኝ። No distance, time or stormy night could ever pull us apart. For you are not just in my thoughts, you live inside my heart. If love were written in the sky, I'd write your name above. 'Cause every moment spent with you is a beautiful gift of love, yeah. አሁን ደግሞ ወደ አማርኛው እንሄዳለን። አይኖችሽ ሳይሰደድ የወጣ ይመስለኛል። አሁን ደግሞ እነዚህን ጽድት ያሉ ሳውንዶች እንዴት እንደሰራዋቸው ላሳያችሁ። እሺ እንግዲህ በመጀመሪያ ምንድነው የምታደርጉት? ስቱዲዮ መሄድ ሳይጠበቅባችሁ ምንም ነገር ማድረግ የትም መሄድ ሳይጠበቅባችሁ ወይ ስልካችሁ ጉግል ክሮም ላይ በመሄድ ልክ እንደዚህ ሱኖ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛም የሚመጣላችሁ ልክ እንደዚህ መጀመሪያ ላይ የሚመጣላችሁን ይሄንን ትነኩታላችሁ። ከዛም እዚህ ጋር እንግዲህ የተለያዩ ጥያቄዎች ይኖራሉ፣ እነሱን ትመልሳላችሁ። ከዛም እንግዲህ ይሄንን በስትክክል ሬጂስተር ካደረጋችሁ በኋላ ትከፍቱትና በስተመጨረሻም እንግዲህ ይሄንን ትታችሁ በመውጣት እዚህ ጋር እንግዲህ ቻትጂፒቲ ሊሆን ይችላል፣ ጀሚናይ ሊሆን ይችላል፣ ብቻ እናንተን የሚመቻችሁን ዌብሳይት ትመርጡና ወይም አፕሊኬሽን ትመርጡና እዛ ላይ በመሄድ እንግዲህ የምትፈልጉትን ግጥም እንዲጽፍላችሁ ትጠይቁታላችሁ። እኔ እንግዲህ ቻትጂፒቲ በጣም ስለሚመቸኝና ጥሩ አድርጎ ለኔ ስለሚሰራልኝ ለኔ ስለሚመቸኝ ብቻ በቃ በዚህ ያዝዤዋለሁ። የፍቅር ግጥም እንዲሰጠኝ እንግዲህ ጠይቀዋለሁ። እሱም በእንግሊዘኛ ልክ እንደዚህ ብድ ያለ የፍቅር ዘፈን እንግዲህ ግጥም ሰጥቶኛል ማለት ነው። ይህንን ታዲያ ምንድን ማድረገው ኮፒ አደርግና እዚህ ቦታ ላይ በመምጣት እዚች ቦታ ላይ ፔስት አደርጋታለሁ ማለት ነው። በመቀጠልም እዚህ ከስር ላይ ማስተካከላቸውን ነገሮች አስተካክላለሁ። ቢቶቹን ምናምን የተወሰኑ ነገሮችን እዚህ ጋር አስተካክልና ጀነሬት የሚለውን ነካዋለሁ። ከዛም ልክ እንደዚህ ሁለት ሙዚቃዎችን እንግዲህ ጀነሬት አድርጎ ያወጣልኛል ማለት ነው። በጣም ቀላል ነው። እንግዲህ እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። በተጨማሪም እንግዲህ ይህንን ዌብሳይት እንግዲህ አከፋፈቱ ምናምን ትንሽ ግር ካላችሁ በዚህ ዩዘር ኔም ገብታችሁ እንግዲህ ቴሌግራም ላይ ፉል ጋይድ ቪዲዮ አስቀምጬላችኋለሁ። በዚህ ዩዘር ኔም ቴሌግራም ላይ በመሄድ እንግዲህ መመልከት እና መክፈት መጠቀም ትችላላችሁ ማለት ነው። እንግዲህ የበረከት ኦንላይን ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ።